ይሄ ቪዲዮ ባለፈው ስቴኩኝ የነበረው የኛን ስትራቴጂ ፕራይስ አክሽን እና ፒቮት ላይን እንዴት አድርገን በቀላሉ እንደምንጠቀም የሚያሳይ ቪዲዮ ነው ማለት ነው። ስለዚህ ይሄ ፓርት 1 ቪዲዮ ነው ማለት ነው። ስለዚህ ሙሉ ለሙሉ የምንጠቀምበትን ስትራቴጂ እስከ ፓርት 100 ድረስ ኦልሞስት ወደ 100 ቪዲዮ ናቸው ፉል ፕሌሊስት አዘጋጅተናችኋል ማለት ነው። ስለዚህ ይሄ የመጀመሪያው ፓርት 1 ቪዲዮ ነው። ስለዚህ በየሳምንቱ እያንዳንዱ ቪዲዮ ፖስት የምናደርግላችሁ ይሆናል ማለት ነው። በተረፈ እኛ የምንጠቀምበትን እያንዳንዱ ደግሞ ስትራቴጂ ወይም ደግሞ እያንዳንዱ የምንገባውን ቼክ ደግሞ ቴሌግራም ላይ ፖስት እናደርጋለን። ስለዚህ እዛ ገብታችሁ መቀላቀል ትችላላችሁ። ሊንኩ ታች ዲስክሪፕሽን ላይ አለላችሁ ማለት ነው። ስለዚህ እዛም ላይ ፔድ የሆኑ ኮርሶች ፒዲኤፎችን በነፃ ታገኛላችሁ ማለት ነው። ምንም አይነት ክፍያ የለውም። ስለዚህ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እናልፋለን ማለት ነው። ስለዚህ በቪዲዮ መግቢያ ላይ እንደነገርኳችሁ ሰፖርትና ሬዚስታንስ በጣም ፕራይስ አክሽን ላይ ኢምፖርታንት የሆኑ ኮንሰፕቶች ናቸው ማለት ነው። ስለዚህ በደንብ አድርጋችሁ እነዚህን አንደርስታንድ ካደረጋችሁ ማርኬቱ ላይ በደንብ ያለውን ትክክለኛ የሆነ ሙቭመንት መረዳት ትችላላችሁ ማለት ነው። መጀመሪያ ሰፖርት ሌቭል ማለት ነው። ስለዚህ ሰፖርት ሌቭል የምንለው ፕራይስ ፎል ማድረግ ወይም ደግሞ ፕራይስ መውረዱን የሚያቆምበት ፓርት ነው። ወይም ደግሞ ባየሮች በደንብ እዛ ሌቭል ላይ ሲገቡ ሰፖርት ሌቭል እንለዋለን ማለት ነው። ስለዚህ ማርኬቱ ዳውን ትሬንድ ከነበረ እዛ ላይ ወደ አፕ ትሬንድ የሚቀየርበት ቦታ ነው ማለት ነው። ስለዚህ ለምሳሌ ይህንን ኢሜጅ ተመልከቱት። እንደምታዩት ፕራይስ መጣ ታች ዞኑ ድረስ ሰፖርት ዞን እንዳልኳችሁ የታችኛው ዞን ነው። ስለዚህ ታች ሰፖርት ዞኑ ድረስ መጣ። ከዛ በኋላ ያ ሰፖርት ዞን ወይም ደግሞ ባየሮች ስላሉ እዛ ባየርስ ስለገቡ ከዛ በኋላ ማርኬቱ ወዴት ሪያክት አደረገ? ወደ አፕዋርድ ሪያክት አደረገ ወይም ደግሞ ባይዙን ቀይሮ ወደ ላይ ሄደ ማለት ነው። ሬዚስታንስ ደግሞ የምንለው ተመሳሳይ ልክ እንደ ሰፖርት ይሄም የላይኛው ፓርት ሲሆን ፕራይስ ደግሞ ወደ ላይ መውጣቱን አቁሞ ወደታች የሚወርድበት ፓርት ማለት ነው። ስለዚህ ይሄ ደግሞ የሚፈጠረው ሴለርሶቹ ስለሚገቡ ወይም ደግሞ ሴለር እዛ ማርኬት ላይ በደንብ ስለሚገቡ ማርኬት ወደ አፕ ትሬንድ የነበረው ወደ ዳውን ትሬንድ ይቀየራል ማለት ነው። ስለዚህ ይሄንን ኢሜጅ ብትመለከቱ ፕራይስ ያንን ሌቭል ሂት አደረገ ወይም ደግሞ አፕዋርድ ሄደና ከዛ በኋላ ሬዚስታንሱን ሂት አደረገ። ከዛ በኋላ እንደምታዩት ሪጀክት አደረገውና ዳውን ትሬንድ ቀጠለ ማለት ነው። ስለዚህ ሴለሮች እዛ ቦታ ላይ ነበሩ። ስለዚህ ሬዚስታንሱ ተፈጠረ እንላለን ማለት ነው። ስለዚህ በጣም እዚህ ጋር ኢምፖርታንት የሆነ ነገር ልንገራችሁ። ሰፖርትና ሬዚስታንስ ኤግዛክት ላይን አይደሉም፣ ወይም ደግሞ በጣም ትክክል የሆኑ ላይኖች አይደሉም፣ ወይም ደግሞ እነዛ ዞኖች ናቸው። ስለዚህ ትክክል የሆነ ፐርፌክት የሆነ ላይን ለመሳል አትጠብቁ ብዙ ጊዜ፣ ምክንያቱም ያ ማርኬት በዛ አይነት መንገድ አይደለም የሚሰራው። ስለዚህ እዚህ ጋር የምታደርጉት በደንብ ሃየር ታይም ፍሬም ላይ እየሄዳችሁ ያንን ነገር ብትጠቀሙት ሞር ቫሉኤብል ነው የሚሆንላችሁ። ስለዚህ እያንዳንዱን ሌቭል ወይም ደግሞ የእያንዳንዱ ፕራይስ ሌቭል ሰፖርት ሬዚስታንስ ከማስመር ይልቅ ሃየር ታይም ፍሬም ላይ ሄዳችሁ ጠቅለል ያለውን የፕራይሱን ወይም ደግሞ የማርኬቱ ሙቭመንት አይታችሁ ብታሰምሩ ሞር አድቫንቴጅ ታገኛላችሁ ማለት ነው። ስለዚህ አሁን ቀጣይ ደግሞ የምናየው እንዴት አድርገን ነው ሰፖርትና ሬዚስታንስ ሌቭሎችን ድራው የምናደርገው ወይም ሬዚስታንስ ሌቭሎችን ማለት ነው። ስለዚህ እዚህ ጋር ፎከስ ማድረግ ያለባችሁ ፕራይስ ደጋግሞ የነካበትን ኤሪያ በደንብ አድርጋችሁ ትፈልጋላችሁ ማለት ነው። ስለዚህ በጣም ሞር ተች ሲኖረው ወይም ደግሞ ያንን ዞን በደንብ የነካው ሲደጋግሙ ስትሮንግ የሆነ ሌቭል ነው ማለት ነው ያ ሰፖርትና ሬዚስታንስ። ከዛ በኋላ ብሬክአውት አግኝተን ሼዱን ለመግባት በጣም አሪፍ የሆነ ስትሮንግ የሆነ ሌቭል ነው ማለት ነው። ስለዚህ በደንብ ፕራይስ እዛ ፓርት ላይ በደንብ ደጋግሞ የነካውን ፓርት ላይ በደንብ አድርጋችሁ አይደንቲፋይ ማድረግ አለባችሁ ማለት ነው። ስለዚህ እዚህ ጋር ራሱ ሰፖርትና ሬዚስታንስ የሚያሰምርላችሁ ሙሉ ኮድ አዘጋጅቼላችኋለሁኝ። ስለዚህ ያን ኮድ ከፈለጋችሁ ቴሌግራም ጆይን አድርጋችሁ እዛ ላይ ፖስት አድርጌላችኋለሁ። ገብታችሁ ቀጥታ እንዴት አድርጋችሁ ደግሞ እንደምትጭኑ ከዚህ በፊት ቪዲዮ ሰርቻለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። የምትፈልጉ ከሆነ ድጋሚ ቪዲዮ ሰራላችኋለሁኝ። ስለዚህ እነዛን ስትሮንግ ሌቭል ካገኛችሁ በኋላ የካንድል ዊክ እና የቦዲውን ተጠቀሙ ማርክ ለማርክ ዞኑን ማለት ነው። ስለዚህ አንድ ፖይንት ብቻ ተጠቀሙ። ካንድሉንም ዊኩንም በደንብ አድርጋችሁ ቦዲውንም አድርጋችሁ በደንብ መጠቀም ትችላላችሁ ማለት ነው። ስለዚህ ማስተር ማድረግ አለብን ማለት ነው። ሰፖርትና ሬዚስታንስ በጣም ቫሉኤብል የሆነ ኮንሰፕት ነው ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ እንዴት ፌክ ብሬክአውቶችና ሪል ብሬክአውቶችን እንደምትለዩ አሳያችኋለሁ ማለት ነው። ስለዚህ ይህን የመረጥንበት ምክንያት ሞስትሊ የ20 ሰዓት የ15 ደቂቃ የ30 ደቂቃ ቪዲዮ ቢሆን በጣም እንዳይሰለች በጣም በአጭሩ እያንዳንዱ ኮንሰፕቶች ተከፋፍለው ተዘጋጅተዋል ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳትረሱ፣ ሙሉ ቪዲዮን ታገኙበታላችሁ ማለት ነው። ፉል ፕሌሊስት። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ቪዲዮ እንገናኝ። ይመቻችሁ። ስለዚህ እንዳያችሁት ሰፖርትና ሬዚስታንስ ቤዚክ የሆኑ ነገሮች ናቸው ፕራይስ አክሽን ላይ። ስለዚህ እነዛ እንዴት አድርገን እንደምንጠቀም አይተናል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ።